ይህ በገጽ ሚዲያ እየተዘጋጀ የሚቀርብ አንቀጽ የተሰኘ የመጽሐፍት ንባብ ዝግጅታችን ነው። አገልግሎቱን ሰብስክራይብ በማድረግ እንዲደግፉ በአክብሮት እንጠይቃለን። የምንለወጠው ምን ስናደርግ ነው? በታመም ጊዜ ድካም ይሰማሃል፣ ብርታት ያንሳሃል፣ ፊትህም ይገረጣል። የዕለት ተዕለት ሥራዎችህን በአግባቡ ማከናወን ይሳናሃል። በዚህ ጊዜም ህመምህ ምን ያህል እንደበረታ ሰዎች ያስተውላሉ። መታከም እንደሚገባህም ይነግሩሃል። ስለዚህ ወደ ሐኪም ትሄዳለህ። ወደ ሐኪም የምትሄደው ግን ሐኪሙ ምን እንዲያደርግልህ ነው? አሁን ለሚሰሙ ስሜቶች የሚሽሩ መድኃኒቶችን እንዲሰጥህ ነው። ሆኖም ይሰሙህ የነበሩ ስሜቶች ቢሻሉህም ሰውነትህ አሁንም እንደደከመ፣ ፊትህ እንደገረጣ ከቀረ፣ የዕለት ተዕለት ሥራዎችህንም በአግባቡ ማከናወን ከተሳነህ በተሰጠህ ሕክምና ደስተኛ ትሆናለህ? አትሆንም። እውነታው ምንድን ነው ስንል ወደ ሐኪሙ የሄደውን የበሽታህን ምንጭ ለመታከም ሳይሆን የበሽታን ምልክቶች ለማስታገስ ስለሆነ ነው። በሌላ መልኩ ደግሞ የበሽታ መንስኤን እስካልታከመ ድረስ የበሽታ ምልክቶች ለጊዜው ቢታገሱም ቅሉ ፈጽመው ሊወገዱ እንደማይችሉ ሐኪሙ በደንብ ያውቃል። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳዊ የተባልን እኛም እግዚአብሔር መንፈሳዊ በሽታችንን እንዲያስወግድ እንሻለን። እንደ እውነታው ግን ብዙዎቻችን ወደ እግዚአብሔር ቀርበን እንዲያስወግድልን የምንሻው ምልክቶቹን ነው። ለምሳሌ ችግርን፣ ሐዘንን፣ ቀቢጸ ተስፋንና የመሳሰሉትን እንዲያርቅልን እንፈልጋለን። እግዚአብሔር ደግሞ ከዚህ በተቃራኒ የእነዚህ ምልክቶች የሆነውንና ስር የሰደደውን ዋና ምክንያትም የሆነውን መንፈሳዊ በሽታችንን ሳይሽር እነዚህን ምልክቶች ሊያርቅልን አይፈልግም። ችግር የሚሆነው ይህ ጊዜ ነው። ምልክቶቹን እንዲያርቅልን ስንደክም ወደ ውሳጤያችን ገብቶ የችግሩን ምንጭ ሊያርቅልን የሚችለውን የእግዚአብሔርን ጸጋ ወይንም ኃይል አጥብቀን እንቃወማለንና በውሳጤያችን የተሸሸገውን በሽታ ማስወገድ አንፈልግም። አመለካከታችን እንዲለወጥ አንፈቅድም። እውነተኛ ለውጥ የሚመጣውና አማን በአማን የምንታከመው ግን የልባችን ውሳጤ ለእግዚአብሔር ስንከፍትለትና እርሱ በዚያ በመረቀዘው ቁስላችን ላይ ጽኑ መድኃኒት ሲያስርልን ነው። እንዲለወጡ የምንፈልጋቸው ምልክቶች በእርግጥም የሚለወጡት ይህ በልባችን ውስጥ የተደበቀው መንፈሳዊ በሽታችን ሲጠፋ ነው።